ይህ የመሰለ ምርጥ ሩዝ በስጋ አሰራር አሳያችኋለሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። እስከ መጨረሻ አብራችሁ ሆኑ። ከኔ ጋር አብረን እንሰራዋለን። ምርጥ የሆነ አሰራር ቀለል ያለ በጣም ቀለል ያለ ሙሉውን ዩቲዩብ ላይ ለቅቄያለሁ። ገብታችሁን እዩት። የኢንቱቲቭ ቤተሰቦች እንዴት ናችሁ? እኔ ጋር አሉ አልሐምዱሊላ። እናንተ ጋር ሁሉ አማን ሁሉ ሰላም? እኔ በጣም ደህና ነኝ። አውቃለሁ ጠፍቻለሁ። አሁን በአዲስ መጥቻለሁ። ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ወደ አሰራሩ ገባለሁ። እዚህ ጋር ካሮትና ዘይት አድርጌ በዚህ መልኩ ጠብሻለሁኝ። ያው ካሮት እንደ ፍላጎታችሁ እናንተ እንደ መጠናችሁ አዘጋጅታችሁ በዚህ መልኩ በዘይት እንጠብሰዋለን። አሁን ይሄን አክል ከተጠበሰልኝ በዚህ መልኩ አወጣዋለሁ፣ በሌላ እቃ ማለት ነው። ካወጣሁት በኋላ እዛው ድስት ላይ ስጋዬን እጠብሳለሁ። በዚህ መልኩ ስጋውን ጨምሬ ቅመሞች እጨምራለሁ። እዚህ ጋር ብላክ ፔፐር ወይም ደግሞ ቆንዶ በርበሬ፣ በመቀጠል ነጭ ሽንኩርትና ዝንጅብል የተፈጨ፣ እዚህ ጋር ያዘጋጀው ሽንኩርት አለኝ። ሽንኩርቴን እጨምራለሁ። ጨው ጨመርኩኝ። ውሃ ጨምርና አንድ ላይ እንዲበስል አደርገዋለሁ። እዚህ ጋር በጎን ድንች እየጠበስኩኝ ነው ማለት ነው ውዶቼ። እስከ መጨረሻ ተከታተሉኝ። ድንቹም በዚህ መልኩ እንግዲህ ጠብሼ ደርሶልኛል ማለት ስጋውም እንደዚሁ ደርሰዋል። ስጋው ደግሞ ከመረቁ ጋር በመለየት መረቁ ላይ ውሃ ጨምሬ ሩዝ እቀቅልበታለሁኝ ማለት ነው። በጣም ምርጥ ነው። ሞክሩት ከፈለጋችሁ ትወዱታላችሁ ብዬ ተስፋ አድርጋለሁ። ጨው ጨምሬያለሁ። ሩዙን ጨምሬ በዚህ መልኩ እንደዚህ ድንቹም ደርሶልኝ እንደዚህ ድንቹ በሌላ በማቀርብበት እቃ ላይ አድርጌ ከላይ ሩዝ በማድረግ ከላይ ደግሞ እንደዚህ ቅድም የሰራሁት ስጋና ካሮቱ በመነስነስ እንደዚህ አያምርም? በጣም ነው የሚያምረው። ሞክሩት እላችኋለሁ ውዶቼ። ከዛም በኋላ ደግሞ ሩዝ እጨምራለሁ ላዩ ላይ እንደዛ እያረኩኝ በዚህ መልኩ እንግዲህ በሚያምር ሁኔታ በአሪፍ ሁኔታ እየጨራረስኩኝ ነው ውዶቼ። እናንተም እንደወደዳችሁ ተስፋ አደርጋለሁ። ላይክ ሰብስክራይብ አድርጉት። ሀሳብ አስተያየታችሁ ኮመንት ላስቀምጡ። እንደዚህ በዚህ መልኩ እንግዲህ አልቋል እላችኋለሁ። በጣም ምርጥ ነው። ሰዎቹም ወደውታል። እንግዲህ የሰራሁትኝ እናንተም ሞክራችሁት እስቲ ኮመንት ሞክራችሁት እንኳን መታችሁ ኮመንት አድርጉ እላችኋለሁ ውዶቼ። በዚህ መልኩ ነው እንግዲህ ሰርቼ የጨረስኩትኝ። በጣም ምርጥ ነው። በቃ ምን ልበላችሁ፣ ስጋው ምርጥ ነው ሆኖ የሚበስለው፣ ሩዙም በጣም የሚጣፍጥ ነው የሚሆነው ማለት ነው ውድ ቤተሰቦቼ። እንግዲህ በዚህ መልኩ ጨራርሽ ያለውኝ ያው ቪዲዮ ድጋሚ እንድታዩት እያሳየኋችሁ ነው እንጂ ጨርሽ ያለውኝ እላችኋለሁ ውድ ቤተሰቦቼ። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት የፈለጋችሁት ሀሳብ አስተያየት ኮሜንት ላይ በማድረግ ቤቱን ደግሞ ሰብስክራይብ በማድረግ ላይክ በማድረግ ተቀላቀሉ እንላችኋለሁኝ። ሌላ ጊዜ ደግሞ በአዳዲስ ቪዲዮ እመጣለሁ። በአዳዲስ በምግብም ብቻ ሳይሆን በሚያዝናና በቭሎግ በሁሉም ነገር እየመጣው ከእናንተ ጋር ቤተሰባዊነት እፈጥራለሁ ማለት ነው ኢንሻአላ። እንግዲህ ያው ጠፍቻለሁ ለረጅም ጊዜ። ቅድምም እንዳልኳችሁ ያው የጠፋሁበት ምክንያትን ደግሞ ሌላ ጊዜ በሰፊ እመጣበታለሁ። አሁን ያው ምግብ ላይም ስለሆንኩኝ በምን እንደጠፋው እንዴት እንደጠፋው ብዙም ማብራራቱ ይከብዳል። ያ ስለሆነ ኢንሻአላ በሰፊው ቪዲዮ ሰርቼ አብራራላችኋለሁ። ኢንሻአላ በሌላ ደግሞ በጥሩ ጥሩ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። እናንተ ደግሞ እስከዛም ድረስ ያው ባላችሁበት ሰላም ሆናችሁ ይህንንም ቪዲዮ ተመልክታችሁ እናንተም ሞክራችሁት ወዳችሁት ደግሞ ብዙ ቪዲዮ ላይ የሰራኋቸው ምግቦች ላይ ብዙዎቹ ወደዋቸው ስቲል እስካሁን ረጅም ጊዜ የተለቀቁት እስካሁን ድረስ ገብቶ ሰው
እንደሚያየው ነው ያየሁትኝ። ስለዚህ እናንተ ሞክሩ እስካሁንም ድረስ ትላችኋለሁ ከኔ ጋር ውዶቼ። ስለነበራችሁ ከልብ ሞክሩ ትወዱታላችሁ እያመሰገንኩኝ ብዬ ተስፋ ቀጣይ ደግሞ አደርጋለሁ። በሚጠቅም ቪዲዮ እመጣለሁ። እስከዚህ ድረስ አብራችሁኝ ቆይታችሁ ቪዲዮን ስለተከታተላችሁ ከልብ አመሰግናለሁ። እንግዲህ ቀጣይ ደግሞ በደህና ባሪፍ በሚያዝናና ወይም ደግሞ